ስለዚህ ያ ኢኽወተል ኢማን ዱንያ አሳብዳናለች፣ አላህን እንዳና ያድርገናለች። አንድ ምሳሌ ላምጣ ሳላበዛው ከዶዝ በላይ እንዳይሆን አንድ ምሳሌ ማመጣ። አንድ ሰው አንበሳ አባረረው። አንበሳ ሁላችሁም ይገባችኋል። አንበሳ አባረረው። ገደል ላይ መጣ። ገደል ታውቃላችሁ? ገደሉ ላይ ሲወርቅ ገደሉ ጫፍ ላይ ዛፍ አለ። የዛ ዛፍ ስሩ ተንጠልጥሏል። አማርኛ ይገባችኋል? ስሩን ይዞ መሬት ላይ አልወደቀም፣ ተንጠልጥሎ ቀረ። አንበሳው ገደሉ ጫፍ ላይ ቀረ። እንደዚህ ያየዋል። እሱ ስሩን ተንጠልጥሎ ይዞ ቀረ። ወደ ላይ ሲያይ አንበሳ ላየው። ወደ ታች መውደቂያው መሬቱን ሳይ ደግሞ ዘንዶ አፉን ከብቶ ይጠብቀዋል። ጉድ መጣ። ከላይ አንበሳው አቀረቀረ፣ ከስር ዘንዶ አፉን ከፍቶ ይጠብቃል። ይቺ ስሯ የተንጠለጠለባትን ስር ሲንጠለጠል አይጦች ከገደሉ ከተንጠለጠለበት ገደል ጥቁር አይጥና ነጭ አይጥ መጡ። አማርኛ ይገባችኋል? ሁለት አይጥ መጣና የተንጠለጠለበትን ቀንጨም ማድረግ ጀመሩ። ፈተና መጣበት። ከስር ዘንዶ አለ፣ ከላይ አንበሳው አቀርቅሯል። የተንጠለጠለባት ገመድ ደግሞ ጥቁር አይጥና ቀይ አይጥ ቀንጨብ እያደረጉ ይበሉበታል። ፈተና መጣበት። በዛ መሃል ላይ ነው ጭንቀት። እንዴት እንደሚወድቅ ማሰብ ሲገባው ከገደሉ እንደዚህ ቦታ ላይ ስንጥቅ አለ። ስንጥቅ ከዛ ውስጥ ማር ይፈሳል። የድንጋይ ማር። በግራችሁ ገመዱን ያዘና ማሩን መላስ ጀመራል። ላ ሐውለ ወላ አንበሳው አቀርቅሯል። ዘንዶ አፉን ከፍቷል። ገመዱን ሊቆረጥ ነው። እሱ ያንን ረስቶ ወደ ማሩ ገባ። አንበሳው ኢዝራኤል ነው። ዘንዶ አፉን የከፈተው ቀብር ነው። የተንጠለጠለበት ዕድሜው ነው። ጥቁርና ነጭ አይጡ ሌሊትና ቀን እሱንም የሚበሉ ናቸው። በዛ መሃል እሱ ወደ ሱቁ ሄዶ ረሳው የአኺራ ጉዳይ።